እባካችሁ እኔ ተመችቶኝ አይደለም እኮ ይሄን ቪዲዮ የምሰራው ወይም የእናቴ ልጅ ሆኖ አይደለም፣ ግን ነገ በኔ የሰው ልጅ ስለሆንኩ ነገ ኢትዮጵያዊ ስለሆንኩ የኢትዮጵያ ሕዝብ ሲሰቃይ ማየት ስለሚያመኝ ብቻ ነው። ሸር ብታረጉ ምን ችግር አለው? አንድ ዛሬ ስንት ቪዲዮ ፖስቶትኩ 17 ዓመት በሳውዲ አረቢያ የታፈኑ ልጆች ፖስቻለሁ። የልጆች እናት ናቸው፣ ግን ሸር አላደረጋችሁ። እባካችሁ ሸር አድርጉ። በፎቶው ላይ የምታዩት እህታችን መዲና አህመድ ትባላለች። የትውልድ ሀገር ወሎ መካነ ሰላም። ይቺ ልጅ ታማ ሳውዲ አረቢያ ጅዳ ሆስፒታል ምሸስፋ አብዱልአዚዝ ስትታከም ቆይታ አሁን ድናለች። ይቺ ልጅ የዚች ልጅ ቤተሰብ አድራሻ ስለጠፋ ወሎ መካነ ሰላም ነው አገሯ። የምታውቁ ቤተሰቦቿ በፍጥነት ልጃችሁን አንሱ። ስልክ ቁጥር ለበለጠ መረጃ የሳውዲ አረቢያ መስመር ፕላስ 96 65 34 92 56 76 ሸራድ ሲያድርጉ ምንም እጃችሁ ሞባይላችሁ ምንድን ነው የምትሰሩበት? ህዝብ አገልግሉበት፣ ወገናችን እናገልግልበት። የያዛችሁትን ሞባይል እኔ ተመችቶኝ አይደለም፣ ግን ታፍኘ ሳውዲ አረቢያ ላይ በሆሽ እንዳስከሬን የተጎተትኩበት ነገር አለ። ያ ስለማስታውስ የእህቶቼ ህመም የኔ ህመም ነው። ለምን ደርሶብኝ ስላየሁት ነው። ሸር አድርጉ። ምንም አያኮራችሁም። በተዘዋዋሪ ነገር ይቸግራችኋል።